الرحمن الرحيم إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا وبعد السلام عليكم ورحمة الله وبركاته ዛሬ የምናቀርብላችሁ ፕሮግራም ደስ የሚለውን እስካሁን ድረስ ተረስቶ የነበረ አሁን ግን በአዲስ መልክ በጣም ብዙ ሰዎች እየተረዱት ያለውን ስለ ዋግምት ህክምና ይሆናል። በእኔ ማዕከል ውስጥ ላይ የአተቋ ባህላዊ ህክምና ማዕከል እየሰራሁበት ከሚገኘው ህክምና አንዱና ዋናው የዋግምት ህክምና ነው። ዋግምት ህክምና እየሰራሁት በጣም ብዙ ሰዎች ለውጥ ያገኙበት ህክምና ስለሆነ ለእናንተ ልናጋራችሁ ወደናል ዛሬ ማለት ነው። ይሄንን ህክምና እናንተም በተጠቀሙት ለብዙ በሽታዎች ላይ ፈውስ ታገኙበታላችሁ ብለን እናስባለን። ዋግምት ህክምና በፕላስቲክ መልክ የተዘጋጀች ጠርሙዝ ነገር አለች። በዚህ በጠርሙዝና በድሮ ጥንታውያን ቻይናዎች ደግሞ በሸክላና በቀንድ ከብት በቀርካ እየሰሩት ይገኝ ነበር። ይህንን ህክምና ደግሞ ዛሬ በማይካ ፕላስቲክ መሰል የሆነ ተሰርቶ ሰውነታችን ውጥር እያደረገ ቆዳ ላይ እየወጠረ ከሙሉ አካላታችን ቆሻሻውን ደም ያስወጣል ማለት ነው። ይህን ቆሻሻ ደም አረቦች፣ ቻይናውያንና ኢትዮጵያውያን የጥንት ህንዶችም ጭምር ይጠቀሙት ነበር ይህን ዋግምት ማለት ነው። ይህ ዋግምት ስንጠቀም እጅግ ብዙ የጤና በረከቶች አሉት። ለወገብ ህመም፣ ለመርሳት ችግር፣ ለማይግሪን፣ ለሀይድ መዛባት እንዲሁም ለብዙ አይነት ጥቅሞች አሉት። በዘመናዊ ሳይንስ ላይ አሁን ስለ ዋግምት ከተገለጹት 80% በላይ ወይ ከ80 በላይ በሽታዎች ላይ ከ80 በላይ በሽታዎች ለሚሆኑ በሽታዎች ዋግምትን መድኃኒት ተደርጓል። በጣም ብዙ ለውጥ እያገኘንበት እንገኛለን። ዋግምት እጅግ በጣም ፍቱህን የሆነ የህክምና ጥበብ ነው። በጣም ስቲል ለደም ካንሰር፣ ለመርሳት ችግር፣ ለሐሞት፣ ለኩላሊት ኢንፌክሽን ላይ የሚደረጉ ፓርቶች አሉት። ዋግምት እንዴት ይታያል? እንዴት ይታወቃል? በምንድነው ሊጠራ የሚችለው? ማን ነው ዋግምት መደረግ ያለበት? ማን ነው ዋግምት መደረግ የሌለበት የሚባለው? አሁን ኤዥያ ሀገር ላይ ዋግምት ቻርት አለው። የራሱ የሆነ ቻርት በጣት አካባቢ በእጃችን አካባቢ የሚታዩ ቻርቶች አሉ። በእነዛ ቻርቶች አማካኝነት የቱ ጋር እንዳለ የረጋው ደም የቆይ ቆሻሻው ደም የቱ ጋር እንዳለ ይታወቃል። ለምሳሌ ጀርባ አካባቢ ሊሆን ይችላል፣ መገጣጠሚያ ሊሆን ይችላል፣ እግር ውስጥ ሊሆን ይችላል፣ መሀል ጭንቅላት ላይ ሊሆን ይችላል እና ቆሻሻው ደም ያለበት ቦታ ላይ በአንድ ቻርቱ ላይ እየታየ ለምሳሌ ሳይነስ ያለው ሰው ከሆነ ጣቶች አሉት የተለያዩ ፓርቶች እነዛ ቻርቱ ሲታይ ቆሻሻው ደም ያለበት ቦታ ላይ ይነዝራል። ያቺ የነዘረችው ፓርት ላይ ዋግምቱ ይደረጋል ማለት ነው። ብዙ ጥቅሞች አሉት እና ይሄን ዋግምት ሲደረግ ለምሳሌ ይሄ ጉልበት አካባቢ ላይ ያሉ በጣም ብዙ ሰዎች ችግር ነው። አሁን እኛ ጋር አሁን ስናከምበት በብዛት የሚመጡ ሰዎች አሉ። ይሄ መገጣጠሚያቸው አካባቢ ላይ ይሄ ታችኛው መገጣጠሚያቸውና ይሄ የወገብ አካባቢያቸው ላይ ትሪት ያደርጋል ዋግምት በብርድ አማካኝነት የመጣውን። ዋግምትን ከተደረጉ በኋላ ብዙ ጥንቃቄ የምናደርጋቸው ነገራቶች አሉ። ሰዎች ዋግምት ይደረጋሉ፣ ግን ከዋግምቱ በኋላ ሁልጊዜ ዋግምትን ዋግምትን እየታከሙ ለውጥ አያመጡም። ማያመጡበት ምክንያት ጥንቃቄ ስለማያደርጉ ነው። ያ ለምሳሌ ግንኙነት ማድረግ አይቻልም ከዋግምት ከተደረገ በኋላ ለተወሰነ ከ5 ቀን በኋላ ቢሆን ሞር የተመረጠ ይሆናል። ግን የሚለው ሳይንሱ እስከ 15 ቀን ድረስ ባይደረግ የተመረጠ ይሆናል። አቮካዶ ፕሮቲንነት ያላቸው ምግቦችን ባይወሰድ ይመረጣል። በቀዝቃዛ ውሃ ሙሉ ለሙሉ መንካት አይቻልም። የፍሪጅ ውስጥ ያሉ ምግቦችም ልክ እንደዛው የእንስሳት ተዋጽኦ ነው ሙሉ ለሙሉ መጠቀም አይቻልም። ዋግምት ከተጠቀምን በኋላ እነዚህ ነገሮች ጥንቃቄ ካደረግን ለየትኛውም አይነት በሽታ መድኃኒት መፍትሄ ሆኖ ይገኛል ዋግምት። ነብያችን ሰለላሁ ዐለይሂ ወሰለም ስለ ዋግምት ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሲህር፣ ስለ ጂን፣ ስለ አይን ናስ መፍትሄ ካሏቸው መካከል ውስጥ ላይ አንደኛው ዋግምት ነው። ሁለተኛው ማር፣ ከይ ደግሞ ይሄ በሳጣጣቴ የሚባለው ነው። ከይ ጣጣቴ ተከልክሏል። እሱ በሸሪዓችን የተጠላ ነገር ነው። እሱ ተከልክሎ ዋግምት ግን እንዳለ ነው ያለው። ዋግምት ብዙም ጊዜ እንዲሁም የማይናገሩ የማይለፈልፍ
የማይጮህ የሆነውን ጂኒ ዋግምት ሲደረግ ይጮሃል። ጂኒ 85% አይለፈልፍም። በጣም ደካማ የሚባለው ጂን ነው የሚለፈልፈው። ይሄ ደካማ የሚባለው ጂን ዋግምት ሲደረግ የባሰ ነው የሚደክመው። ጠንካራ የሚባሉ ጂኖችም ዋግምት ሲደረግ ደማቸው ላይ የቆሻሻውን ደም ዋግምት ሲደረግ የቆሻሻው ደም ስለሚያወጣው ንጹህ ይሆናል ማለት ነው። ከዛ ጂኒው በቀላሉ መወገድ ይችላል። ኢትዮጵያ ውስጥ ላይ ዋግምት ሕክምና በጣም የተለመደ ነው። እንዲሁም ድሮ በክፍለ ሀገር አካባቢ ላይ በቀንድ ከብት፣ በምላጭ፣ በብርጭቆ በሁለት አይነት መልክ ድሮ በምላጭ በብርጭቆ ይስቡትና በምላጭ ወጉት ነበር። ያ ግን ያው የራሱ የሆነ ሳይድ ኢፌክት አለው። ያሁኑ ግን የራሱ የሆነ ፕላስቲክ ስላለው የተጠና ስለሆነ ሳይድ ኢፌክት የለውም። አሁን ድሮም ኢትዮጵያ ላይ አለ፣ አሁንም አለ። እንዲሁም ከድሮ የተሻለ አሁን በዘመናዊ መልክ መጣ እንጂ ዋግምት ድሮ ጀምሮ ያለ ነው። ዋግምት ሕክምና ሰዎች የሚፈሩበት አንግል እኔ ሊገባኝ አይችልም። የሚያስፈራ ነገር አይደለም። ዋግምት የተሻለ እንዲሁም መፍትሄ ከሚሰጡ ሰው ሰርጀሪ እየተደረገ መለስተኛ እቺን ግን ትንሿን ሕክምና ለምልክት ጠባሳ አይፈጥርበትም። ቦታው የተደረገበት ለተወሰነ ቀን ብቻ ነው የሚቆየው። በጣም በኃይለኛ ህመም ታሙ ወዳው መፍትሄ የሚያገኝበት ነው። ሊያስፈራ አይችልም። ግን አንዳንዴ ከሰዎች የሚሰሙ ነገራቶች አሉ። ዋግምት ይለምዳል የሚሉ ነገር አለ። ዋግምት ሊለምድ አይችልም። አንድ ሰው ግቢው ውስጥ ላይ ወይ የግቢው በር ላይ ቆሻሻ ተከማችቶበት ቆሻሻውን ካነሳው ሌላ ቆሻሻ ካላመጣበት ከየትም መጥቶ ቆሻሻ ሊከማችበት አይችልም። ዋግምት ሊለምድም አይችልም ማለት ነው። ዋግምት ከዘመናዊ ሕክምና ተቀብሎት ከ80 በሽታ በላይ መፍትሄ ይሆናል የሚል በWHO ዓለም አቀፍ ምግብና መድኃኒት ቁጥጥር ያረቀቀውና የተቀበለው ነው። እኛ ሀገር እንጂ አሁን በእኛ በሀገራችንም የተለያዩ ሆስፒታሎች አዳዲስ የጀመሩት አሉ። ያ ግን በመርፌ ስለሚስቡት ቆሻሻውን ደግሞ ሙሉ ለሙሉ ማስወጣት አይችሉም። ግን የተሻለ የሚሆነው ይሄ ነው። ያ ዋግምትን የሚሰሩት ዋግምትን መደረግ የታመመ ሰው ብቻ አይደለም ዋግምት የሚደረገው። ዋግምት በሽታ እንዳይመጣ በራሱ ቅድሚያ ዋግምት ይደረጋል። በሽታ እንዳይመጣ ዋግምት በሁለት አይነት፣ አንድ የታመሙ ሰዎች ይደረጋሉ፣ ሁለት ደግሞ ያልታመሙ ሰዎቹ ዋግምትን ይደረጋሉ። ይህ ዋግምት ያልታመሙ ሰዎች ለምን ይደረጋሉ? አልታመሙም ልንል እንችላለን። ያ ታመን ከሐኪም ቤት ከሄድን በኋላ ሙሉ ሰውነት አይኖረንም። ዋግምትን ግን ቅድመ ጥንቃቄ ካደረግን በሽታ እንኳን ቢመጣ ሴሎቻችን ሞቲቬት ስለሚሆኑ በሽታን መከላከል ይችላሉ ማለት ነው። የቆሻሻው ደም ንጹህ ከወጣላቸው አዳዲስ ሴሎች ስለሚኖሩ በሽታን ፋይት ማድረግ ይጀምራሉ ማለት። ፖስት ኦፍ ኢሚዩኒቲ ሲስተም ያለው ወይ የሚል አንዳንድ ሊነሳ ስለሚችል አይደለም። የቆሻሻውን ደም ማውጣት ስለሆነ የሴሎች መሞት አይኖርም ማለት ነው። እና ዋግምትን ሞር ደግሞ በጣም እየተቸገሩ ያሉት መድኃኒት የሚጠቀሙ ሰዎች፣ የደም ግፊት፣ የስኳር፣ የተለያዩ አይነት መድኃኒት የሚወስዱ ሰዎች ያው ሳይድ ኢፌክት አለው። የመድኃኒቱ የዋግምቱ ሳይሆን የመድኃኒቱ እንጂ የዋግምቱ ሳይሆን የመድኃኒቱ ሳይድ ኢፌክት ስላለ በተለይ ጉልበታቸው ላይ አይናቸው ሞራ መሸፈን፣ ጉልበታቸው ላይ እንዲሁም የጨጓራ የተለያዩ በሽታዎች ላይ ይፈጠርባቸው። ዋግምትን ሲጠቀሙ ግን ደማቸው ንጹህ እየሆነ ይመጣል። ሞር የተሻለ ይሆናል ማለት ነው። ዋግምትን ማንኛውም ሰው ይጠቀማል። ዋግምት ለሁሉም በሽታ መፍትሄ ይሆናል ተብሏል። በአረብኛ እንዲሁም በ17 በ19 እና በ21 ቀናቶች እንደዚህ መርጦ ቢጠቀም ነብያችን ሰለላሁ ዐለይሂ ወሰለም የተናገሩበትና ሱናና የተወደደ ነው። አባ ጠይባ የሚባል ሰሃባ እንዲሁም ዋግምትን ነብያችን ሰለላሁ ዐለይሂ ወሰለም ያደርጋቸው ነበር። አብዱላህ ኢብኑ አባስም ዋግምትን ሂጃማን ያደርግ ነበር ይላል። ለቦታ ላይ በጣም ሰፋ ያለ ዋግምት ትልቅ ራሱን የቻለ ኪታብ አለው። ሜቢ ስለ ዋግምት የተሻለ እውቀትን የምትፈልጉ ነገር ከሆነ በጽሁፍም ልልክላችሁ እችላለሁ። የፈለጋችሁትን ጥያቄ በስልክ ቁጥሬም ማግኘት ትችላላችሁ። የፈለጋችሁትን መረጃ ሰጣችኋለሁ። ዋግምትን እንደፈለጋችሁ መጠቀም ትችላላችሁ። እንዲሁም የዋግምት መስሪያ እቃዎችም ስትፈልጉ ልናቀርብላችሁ እንችላለን። በቤታችሁ ዋግምትን እንዲሁም የተሻለ ነው ዋግምት ስልጠና ወስታችሁም በቤታችሁ ዋግምትን ማድረግ የምትፈልጉም ካላችሁ ስልጠና አገልግሎት ሰጣችኋል። ስላዳመጣችሁኝ አመሰግናለሁ።